በስምሽ መታሰቢያን ያደረገ ስምሽንም የጠራ ቤተ ክርስቲያንሽን የሰራ የተራበ ያበላ ገድል መጻፍ ያነበበ የሰማ ጸበልሽን የጠጣ ዋጋውን እከፍለዋለሁ። ለቤተ ክርስቲያን ልብስ ቢሰጥ መጋረጃ ቢሰጥ በሞቱ ቀን የብርሃን ልብስ ይለብሳል፣ ያለ ጭንቀት የእሳት ባህር ይሻገራል ሲል ጌታችን ቃል ኪዳን የሰጣት እስከ ሰማዕትነት ያደረሳት ውበት የነበራት በስዕለት ስለተወለደችው ስለ እናታችን ሰማዕቷ ቅድስት አርሴማ ምን ያህል ታውቃላችሁ? በነገራችን ላይ ይህንን ቪዲዮ ላይክ፣ ሼር እና ኮፒ ሊንክ በማድረግ ብቻ የእናታችንን የሰማዕቷ ቅድስት አርሴማ ታሪክን ለብዙ ሰዎች ማድረስ ትችላላችሁ። በየዕለቱ እንደዚህ ያሉ የቅዱሳንና ሰማዕታት ታሪክ እንዲደርሷችሁም ይህንን ገጽ ፎሎ ማድረግ እንዳይረሳ። በክርስትና የሰማዕትነት ተጋድሎ ውስጥ እጅግ የሚመስጥ ተጋድሎ ካላቸው ሰማዕታት መካከል አንዱ የቅድስት አርሴማ የገድል ታሪክ ነው። ቅድስት አርሴማ የተነሳችበት ዘመን በ290 ዓመተ ምህረት ዲዮቅላጥያኖስ በሮም በክርስቲያኖች ላይ መከራ በሚያጸናበት ዘመን ነበር። ቅድስት አርሴማ አርብሲማ ወይም አርሴማ ተብላ የምትጠራ ሮማዊ መሰረት ያላት ሰማዕት ስትሆን የሰማዕትነት አክሊል የተቀዳጀች የመጀመሪያዋ የአርመኒያ ሰማዕት እንደሆነችም ታሪኮቿ ይገልጣሉ። የቅድስት አርሴማ ወላጆች እግዚአብሔርን በቅንነት ያገለግሉ ከነበሩ ካህናት ወገን የነበሩና በኑሯቸው ባለጠጋ ቢሆኑ መካን የነበሩ በመሆኑ ዘወትር እግዚአብሔርን በጾም በጸሎት ሲማጸኑ ቆይተው በእግዚአብሔር መልካም ፍቃድ በስዕለት ቅድስት አርሴማን ወለዱ። 3 ዓመት በእናትና አባቷ ቤት አድጋ ከዚያም ወላጆቿ ወደ እመቤታችን ቤተክርስቲያን እንድታገለግል ሰጧት። በነበረችበት ገዳምም የተለያዩ መንፈሳዊ መጻሕፍትን እየተማረች አደገች። በጊዜው የነበረው ንጉሥ ዲዮቅላጥያኖስ እጅግ መልከ መልካም ውብ የሆነች ሴትን ለማግባት በማሰብ መልእክተኞቹን መርጠው እንዲያመጡለት ላከ። መልእክተኞቹም የንጉሳቸውን ትእዛዝ ለመፈጸም መላ ሀገሪቱን ሲያስሱ ከቆዩ በኋላ በሮሜ ባለ አንድ ገዳም ውስጥ ከሌሎች ደናግላን ጋር ንጽሕት ቅድስት አርሴማን አግኝተው ስዕሏን ስለው ለንጉሱ ላኩለት። ንጉሱ ዲዮቅላጥያኖስም መልእክተኞቹ ስለው የላኩለትን ስዕል ባየ ጊዜ ቅድስት አርሴማ እጅጉን መልከ መልካም ቆንጆ ነበረችና በልቡ ተመኝቶ መልእክተኞቹን ይዘው እንዲያመጡለት አዘዘ። ይህንን ነገር ሰምተው ያወቁት ቅድስት አርሴማና ሌሎች ደናግላን ከነበሩበት የሮሜ ገዳም ሸሽተው ወደ አርመኒያ እንደሄዱ ታሪካቸው ይገልጣል። ንጉሱ ዲዮቅላጥያኖስ የእናታችን የቅድስት አርሴማንና የደናግላኑን መሸሽ በሰማ ጊዜ እጅግ ተቆጥቶ ለአርመኒያው ገዢ ለንጉስ ድርጥያስ ቅድስት አርሴማንና አብሯት ያሉትን ደናግላን እንዲይዝለት መልእክት ላከ። ንጉሱ ድርጥያስም በግዛቱ ቅድስት አርሴማንና ደናግላኑን አፈላልጎ አገኛቸው። ሆኖም እርሱም በቅድስት አርሴማ መልክ ተማርኮ ከጅሏት ነበርና እንዲህ ያለችዋንማ ለራስ ነው እንጂ ማን ሞኛለ በሚል ለንጉሱ ዲዮቅላጥያኖስ መስጠቱን ትቶ ለራሱ እዚያው አኖራት። ከደናግላኑም ጋር ካሰራቸው በኋላ ሚስት ትሆነው ዘንድ አብዝቶ ተማጸናት። እጅ መንሻና ማታሊያ ወርቅና ብርም አቀረበላት። ቅድስት አርሴማ ግን መልክ ረጋፊ የዚህ ዓለም ሀብትም ከንቱ እንደሆነ ስለምታውቅ በዓላማዋ ጸናች። እኔ የንጉሥ የክርስቶስ ሙሽራ እንጂ የዚህን ዓለም አላፊ ጠፊ የሆነውን ገንዘብና ደስታ የምሻ ሰው አይደለሁም በማለት መለሰችለት። በኋላም ንጉሱ በግድ ሊይዛት ቢሞክር ኃይለ መንፈስ ቅዱስ አድሮባት ነበርና ያንን በጦር የጎለመሰ ብርቱ ንጉስ ከሎሌዎቹ ፊት ከመሬት አፈረጠችው። ንጉሱም በሁኔታው እጅግ አፈረ፣ በእጅጉም ተቆጣ። በዚህም ቅድስት አርሴማን አስፈራርቶ የራሱ ለማድረግ አብሯት ያሉትን ደናግላን እፊቷ አሰቃይቶ አንገታቸውን ቀልቶ ገደላቸው። የሚደንቀው ትሳቀቃለች ብሎ ያደረገላት ነገር እንዲያውም ቅዱሳኑ ሰማያዊ አክሊልን ሲቀበሉ ትመለከት ነበርና እጅግ ትደሰትና ታበረታቸው ነበር። ንጉሱ በዚህ ነገሯ በመቆጣት አንቺንስ እንደሌሎቹ ቶሎ አልገድልሽም በማለት ሁለቱን ድንግል ጡቶቿንና ሁለቱን አይኖቿን በማውጣት ያሰቃያት ጀመረ።
ሆኖም እመቤታችን ንጽሕት ድንግል ማርያም የብርሃን ልዩ ዓይኖችን ሰጥታት ነበርና ስቃዩ ምንም ሊመስላት አልቻለም። በመጨረሻም ንጉሡ ማሰቃየቱን በሰለቸ ጊዜ ከእኒያ ከቀሩት ደናግላን ጋር አብሮ አንገቷን ሰየፋት። ከእናታችን ቅድስት አርሴማ ጋር የሰማዕትነት የድል አክሊል የተቀዳጁት ቁጥራቸው 75 ወንዶችና 39 ሴቶች እንደሆኑ ገድሏ ይገልጣል። ቅድስት አርሴማ ሰማዕትነት ከተቀበለች በኋላ ንጉሡ ድርጥያስ ፈጽሞ ታመመ፣ ታወከ፣ አይምሮ ሰላም አጣ፣ እጅግ ተጨነቀ። በዚህም ቀደም ብሎ ይዞ አስሮት የነበረውንና የቅድስት አርሴማ ወንድም እንደሆነ የሚነገርለትን ቅዱስ ጎርጎርዮስን ፈቶ ባማከረው ጊዜ ከሕመሙ ተፈወሰ። በታኅሳስ 6 ቀን የቅዱሳን ደናግላቱና የቅድስት አርሴማ ፍልሰተ አጽማቸው በዚሁ በቅዱስ ጎርጎርዮስ ሊደረግ ችሏል። ንጉሡም በዛው በስማቸው ታላቅ ቤተክርስቲያን አሳንጿል። ጌታችንም እናታችን አርሴማ ሰማዕትነትን ስትቀበል በስምሽ መታሰቢያ ያደረገ ስምሽንም የጠራ የተራበ ያበላ ገድል መጽሐፍ ያነበበ የሰማ ጠበልሽን የጠጣ ዋጋውን እከፍለዋለሁ፣ ለቤተ ክርስቲያን ልብስ ቢሰጥ መጋረጃ ቢሰጥ በሞቱ ቀን የብርሃን ልብስ ይለብሳል፣ ያለ ጭንቀት የእሳት ባህር ይሻገራል ሲል ቃል ኪዳን እንደሰጣት ገድሏ ይገልጣል። ሰማዕቷ ቅድስት አርሴማ በትውልድ ሮማዊት ስትሆን በተጋድሎ ያሳለፈችውና ሰማዕትነት የተቀበለችው ለሰማዕትነቷም በቀኖና በቅድስና መዝገብ የመዘገበቻት የአርመን ቤተክርስቲያን ስለሆነች አርመናዊ ተብላለች። እስኪ ስለ ሰማዕቷ ቅድስት አርሴማ የምታውቁትን ኮመንት አድርጉልኝ። በነገራችን ላይ ባዮ ላይ ያለውን የቴሌግራም ቻናሌን ብትቀላቀሉ እነዚህንና ሌሎች የቅዱሳን ሰማዕታት ገድላትን በጽሑፍ ልታገኙ ትችላላችሁ። ይህ የቅድስት አርሴማ ታሪክም ለሌሎች ሰዎች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ይህንን ገጽ ፎሎ ማድረግ እንዳይረሳ። የቅድስት አርሴማ በረከቷ ይደርብን።